አየሻታችን ልጅ ቦስዬ ምን አልከኝ? እዚህ አይደለን እንደ ኤርፓዱን አውልቂው። ትሰሚያለሽ? አይንሽን ከሷ ላይ እንዳትነቂ። እያንዳንዱ ኢላማሽና ታርጌትሽ እሷ ብቻ ነች። ከወትሮ በላይ ዛሬ ጥንቃቄ የተሞላበት ስራ እንድትሰሪ ይፈልጋሉ። እጂ ቦስ ተጠናቋል። ሚስቴ እኮ ናት። ያምሻል ወይኔ ሚስቴን እንዴ! ፍቅር ስራ ለቀቅ ያለው ምን ነው? እኔ ባወራው እኔ ወረኛ ያቃጣሪ። ከዚህ በኋላ የአንድ ሰው ወሬ እየዞርኩ ባመላለስ ነዚህ ሰማሽ ወይ ጉድ! ላጎት ሚስቶች ታርጋበት መርፌና ክሩ ነው ያገኟቸው። እኔ ወሬ ትቻለሁ። ወሬ እያመጣችሁ አታመላልሱልኝ። ሀሜተኛ ወረኞቹ ላይ አጅሪት ምን አዲስ ነገር አለ? ነፂ እለፍ ወሬ የሚባል ነገር አንበሳ አለፍኩት። ይቻላል ጌታ ሆይ የወሬ ነገር ይነቀልክልኝ። የሚገርም ነው፣ ተአምር ነው። ይህችን ድል አስመልክቶም አይቀድማን ወሬ ነገር አንተ ሰማ እቺ ራሱ ሰማሽ ሆይ የታባል ገባ ነው ሳትፈተሽ ዳላራ እቴትዬ ጋር ለመግባት ቢሆንስ አንድ ግጥም ገጥምልሃለሁ ከዛ ትገባለህ። ቆይ አንቺ ጥበቃ ነሽ ወይስ ገጣሚ? ዝም ብለህ ስማ። ይንፉሽ ይነፋፉሽ ምክንያቱም ቅጥንሽ ምንድነው? እንኳን አስቆምከኝ። ተባረረክሱ። ከዚህ በኋላ ጨረስኩት። የኔ እናት ሞዴሊዮን ሴትዮ ለምንድን ነው እዚህ የተቀጠርሽው? ምን ባክ አርቲስት ሆናለሁ አልኩ፣ እሱም አልተሳካም። ቢዝነስ ጀመርኩ፣ እሱም አልተሸጠም። የኔ እናት አንቺ እኮ ዲጂታል ማርኬቲንጉ ላይ ተፈተፍ ስለማትይ ነው። አሁን ኢንፍሉዌንሳ ያዘጋጀልሽ ፕሮግራም አለ። ለምን እሱን ስልጠና አትወስጂም? ምን አይነት ስልጠና ነው? በ1500 ብር ብቻ የዲጂታል ማርኬቲንግ ዋና አካል የሆነውን ኮንቴንት ክሪኤሽን፣ የቢዝነስ ቫይራል ቪዲዮ አሰራር፣ የታሪክ አጻጻፍ፣ የካሜራ፣ የኤዲቲንግ፣ የሶሻል ሚዲያ አልጎሪዝም ሚስጥር፣ የፕሮሞሽን ቪዲዮ አሰራር ሁሉንም ጠቅልሎ በ1500 ብር ብቻ በአንድ ቦታ ኢንፍሉዌንሰር ስልጠናውን እየሰጠ። ስልጠናው እንዴት ማግኘት ይችላል? ስልጠናው የሚሰጠው ለሁሉም ቀላል በሆነው በቴሌግራም ሲሆን ኢንሀቡት በማለት ማግኘት ትችላለሽ። እናንተም ሊንኩን ባዮ ላይ አስቀምጥላችኋለሁ። አሁን ልግባ? አንድ ግጥም ልግጠምልህ ከስልጠናው በኋላ። ለዛማ በቃ እነሱ መጡ። አረ ክረሽ እየመጣ ነው ከጀርባ። ሂጂና ና ቡና እንጠጣ ነው እሺ የምትይው? በይዳይ ያ ልጅ እንዳለ የፒያሳን መንገድ ዳርዳሩን አለፌ የልደታን መንገድ ዳርዳሩን አለፌ የአራት ኪሎን መንገድ ዙሪያውን አለፌ ወደ ቤት የገባው ሳቄ ተዘርፌ አሁን ደህና ነበርኩኝ አሁን ደህና ነበርኩኝ አሁን ደህና ነበርኩኝ አሁን ደህና ነበርኩኝ። እናት ያ ልጅ ቂጣ ጠጣ እያለ ነው። እናት አንደርስም እንዴ? ይሄው እኮ ደረስን። ይሄው እጥር ምጥና ያለች ወዳጅ የሚያደርገን ቤት፣ ጸዳ ያለ ቤት። ምንድነው ይሄ? ሻወር ሽንት ቤት የሌለው እዚህ ቤት በሳምንት አንዴ እየለመንክ ያሸነው። ድሮም ሳይሽ አላማርሽኝም። ወይኔ ጊዜ ማቃጠል። ኮሚሽንስ የኔስ ጊዜ? የምን ጊዜ? በሀብታም ቤት የተወዳደርኩ ገንዘብ መሰራበትና። ምንድነው ሀብታም ቤት? ሀብታም ቤትማ ከፍተኛ ተጫዋች ኮንክ 25 ብር የሚያሸልም፣ ብሌ አክቲቭ ኮንክ ደግሞ በየሳምንቱ 50 ብር 12% ተመላሽ አለው። የመጀመሪያ ዲፖዚት ታረግ ደግሞ 300% ቦነስ አለ። እሺ ለአጭር ጊዜ ቢቆይ 500 ብር በሽበሽም አለው። ሊንኩ ባዮ ላይ አስቀምጥላችኋለሁ። እሺ በዚህ ፕሮሞ ተጠቅማችሁ ደግሞ ሬጂስተር ካረጋችሁ 25 ብር ተጨማሪ ታገኛላችሁ። በቃ ሌላ ቤት ልፈልግ። በቃ ሽንት ቤቱን በሳምንቱ ለተላሽ ዋው እኔ ነገቻኝ ወይ ጎብዬ ታቀኛል። አባቴ ማን እንደሆነ ታውቃለህ ወይ? ታውቃለህ አባቴ ማን እንደሆነ? አባቴ ቦክሰኛ እንደነበር ታውቃለህ? አታውቅም? እንዴት ትነካኛለህ? እንዴት ወይኔ በሰፈሬ ወይኔ እንዴት ነው የምነካኝ? ድጋሚ ንካኝና ማን እንደሆንኩ አሳይሃለሁ። ድጋሚ ንካኝ። ዋች ሚ ማን ነኝ ነው የምትዩ? ማነሽ? ድጋሚ ንካኝና ማን እንደሆንኩ ታያለህ። ዋች ሚ ይኸው ነካሽ። ማን ነኝ ነው የምትዩ? ነፃነት ታምራት ሜትር ከ66 36 ኪሎ በዛ ታች ሰፈር ነኝ። ቀበሌ 58 እንዴት ይጂ ለዚሁ ነው ጉብዬ ሌላል ጉብዬ
እንኳን ደህና መጣ። አባብዬን ፈልጌ ነበረ። በጀት ስለሌለን አሸርም እኔ ነኝ። ከፍለ ስገባ ደግሞ እማምዬ ነኝ። ምንድነው እማምዬ? በሷ መጀን ሁሉ አዋቂ ማን ነው ወንድ ያደረገው? በሷ መጀን እኩልነት። በርሶ መጀን ማን ነው? በሷ መጀን በእናንተ መጀን። ይኸውልሽ እኔ በጣም ወዳል ልጅ አለችና እሷ የኔ እንድትሆን ፈልጌ ነው የመጣሁት። ይቻላል። እንደውም ዲስካውንት ላይ ነን። መግቢያ 25 ብር ነው። ቲፕ ግን 1000 ብር መስጠት አለ። አለበለዚያ አይሰምርም፣ ይከሽፋል። 1000 ብር ታያለሽ እንዴ? 1000 ብር ቢኖረኝ እሷ እኔ ጋር አመጣም። ይሄ ሎ በጀት ጠንቋይ ከኔ ጋር ጨዋታ፣ እኔ ጋር ቀልድ። ክራሽ ፊት እያስነጠስኩ ካላስቀዘምኩ እኔማ ምያደዱ። እሺ ሰላም ነው። ምን ሆነሽ ነው የቆየሽው? አረ ምን እንደው እንኳን አላየኸኝም። ክራሽን አይቼ ተደናበርኩል። አንቺ ለምንድን ነው ኩል ማቶኝ? መጣ በቃ በሲክስ ኩሉኝ። እሺ እንዴት ዋላችሁ? እግዚአብሔር ይስጥልኝ። እዚህ ቤት የጎረምሳ አረ ማዘር ይረጋጉ እንጂ ገና አሁን እኮ ነው ከነጋህል መቅመሴ። ትበላለህ? በቃኝ። ትጾማለህ? አልጾም። ስጋ ማነሽ? ቴኑ የነካው ዳቦ አለ ግን ሻው ነካ አርጎታል ግን አልለከፈው። ዴ ማዘር አረ ይቅርብኝ። እምቢ አልክ? በቃ ብትበላ እኮ ቆንጆ ነበር። እሳቸው በቀን ብዙ ጊዜ እየበሉ በየገዳሙ ያሉ አባቶች አንዴ እንኳን የሚቀመስ የማያገኙት እንዴት ይሆኑ ይሆን? ምን አልከኝ? ምንም ሙታንሳ ማር ቅዱስ ሚካኤል ገዳምን አስታወሱኝ። ወይ አሁን ነው ይበላለው። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያሉ ገዳማውያን ከወቅቶች ጋር በሚፈራረቅ ድርቅ፣ ዝናብ፣ ጎርፍ እንዲሁም ሌሎች ሰው ሰራሽና ተፈጥሯዊ ችግሮች እየተፈተኑ ይገኛሉ። አለሁ እንበላቸው፣ ከምንበላው እናካፍላቸው። ለመርዳት 1044 25 98 391 እንዲሁም በአቢሲኒያ ባንክ 14 10 29 444 ለተጠራንበት በጎ ስራ ምላሽ እንስጥ። አቤት አንተ ጉድ የባለቤትን መኪና ፔንሲዮን አጠገብ አላየው መሰለኝ። አንቺ ያምሻል እንዴ? አንተ እኔን አታምነኝም እንዴ? በአይኔ በብረቱ ዘለቀ ፔንሲዮን ጋር አይቼዋለሁ መኪናውን። አንቺ ነቅለሻል እንዴ? አሁን እኮ ነው ባልሽ መጥቶ መኪናዬን የተዋሰኝ። የኔ ባል? አዎ ከነፂ ጋር እንዝናና ብሎ ነው የወሰደው። ሲጀመር አንተ ውሸት አምነሽ። አሁን ባንቺ ቤት ማቃጠርሽ ነው። አንተ ነህ እንጂ አቃጠል። ሲጀመር በር ከፍተህ ታዳምጠኝ። ሲቀጥል ደግሞ ባሌ መኪና አይነዳም፣ እጅ የለውም። እሺ አድቢ ልቀቀኝ፣ አንተ እያስናከኝ ነው። ልቀቃት እስቲ ምን እንደምታመጣ ያለው ልቀቃት። ኧረ በእናትህ ልቀቀኝ፣ በእናትህ። ወይኔ ልቀቀኝ አንተ። አንተ ወንድ ልጅ አይደለ እንዴ? ልቀቃት፣ አታስንቀኝ። አንተ ወንድ ልጅ አይደለ እንዴ? ልቀቀኝ። ምን አገባኝ? ነይ እኔ እኮ ይገርመኝ። እሰይ እንዴት ይለቀኛል እሱ? ወቅት እና ምንድን ያልሽው? ዝም በል አንተ። አይዞሽ እናገኘዋለን። እሺ እናገኘዋለን። ይሄ ለወሬ ሟች ልጅ ደወለ። ሄሎ ነጹ፣ የት ነሽ? በጣም ሩቅ ቦታ ነው ያለሁት። በዛ ላይ ስራ በዝቶብኝ ቢዚ ሆኛለሁ። ኧረ እኔማ ጥብስ ወሬ ልነግርሽ ነበረ። ምንድን ነው? ስለ ናቲ ነው? ኧረ አይደለም። ቤቲ ቺት እንዳረገችበት ሰማ እንዴ? አይደለም። ምን አስቸኮለሽ? ስንገናኝ እነግርሻለሁ። ያው ተገናኘን። ንገረኝ። ምንድን ነው እንዴ? ከኮዬ ነው በዚህ ፍጥነት የመጣሽው? ምንድነው ወሬው? ምንድነው? እኔም ተራ በላዳ አውቶቢስ ተራ ፒያሳ በላዳ አውቶቢስ ተራ ፒያሳ አውቶቢስ ተራ ግባይኒ ጌታ አውቶቢስ ተራ ፒያሳ በላዳ እሺ ብቻ አንተ ሄዳለህ። አውቶቢስ ተራ በላዳ ያሞላ እንሂድ አይደል የኔ ጌታ? እሺ አብስትራ በላዳ አብስትራ በላዳ አዲስ የወላ በላዳ ተራዚ አካባቢ ምን ጋር ነው የሚይዘው? ለአንተ አንዴ ምጮህ ገባ አብስትራ እኔ አውቶቢስ ተራ ነው እኮ ገባ እያልኩ አይደል? አብስትራ በላ ሙርት ይዛል እንዴ? አውቶቢስ ተራ እያልኩ አውቶቢስ ተራ እማዬ ይቅርታ፣ አውቶቢስ ተራ ነው ልሽኝ ነው እንዴ? አውቶቢስ ተራ ይዛል እንዴ? አንተ ወጣ መልክ አልፈለክም ብዬ ነበር እኮ ይሩር ዘገራ 12 ይቀረኛል። አብስትራ በላዳ እንዴ እጫውን ብሬ ሊለኝ ነው በእናታችሁ። ሄሎ ነፂ የት ነሽ? ይሆኔ ዱባይ ሄድኩ እኮ በእናት ብርን ሳልሰጣ
አዎ በእናትሽ ለሆነ ነገር እኮ አስፈልገው። ዱባይ ብትሆን እኮ እዚሁ ሰጥ ነበረ። ትንሽ ናት ደግሞ እኮ 3 ወር እኮ ነው። ምን አለው? ፀሐይ መስሎህ እስቲ ዞር በይ ነፂ። ከመቼ ዱባይ መጣ? ብሬ እናቴ ትሙት ከዱባይ ስመጣ እሰጥሃለሁ። አንቺ ይሄ ጎረቤትሽ እንዴት ነው ያማረበት? ደግሞ መኪና ገዛ። ዋ ቡና ያፈላው ያበሰልኩትን ሰውዬ ልቀቅ። እኔ የምልህ አቤት። ጎረቤት ቡና ጠጣ እያለች ነው። እርር ብሏል። ጨጓራ መቃጠሉ ነው። ወይኔ እኮ ቡና ትቻለህ። ደግ አደረክ። አንድ ሪሰርች እየሰራው እኮ ወንዶች ምን አይነት ሴት ይወዳሉ የሚለውን እያጠና ምን አይነት ሴት ትወዳለህ? እኔ ያው ቀሚስ ምን ለብስ ሴት ነው የምወደው። የኔ ነገር ረስቼው እኮ ነው። ስፖርት ደግሞ የምትሰራ ሴት አሁን ከጅም መመለስ እኮ ነው። የክም ባይሴፕስ እና ትራይሴፕስ አንቺ ምንም አልቀረኝ። እኔ ግን ያው ባለሙያ ሴት ነው የምወደው። እሱ በይ ባለፈው የጣልኩትን ጠጅ የት የጣልሽውን ጠጅ ምን ላድርገው? ትናንሹ